ሰዓት ሆነ እኮ እስካሁን አይገቡም። እንዴት ከምሳ እኔ ስራ ለመቀጠር እንዴት እንደጓጓው እኔ ራሱ ግን አንተ ነው የምታልፈው እኔ ማለት አይመስለኝም። እኔማ ውጤት እኮ ካንቺ ይሻላል እኮ ነው ውጤታችን እኮ ይገናኛል። በውጤት ከሆነ እንደው መጣ ይው ከሽ ሰላም ነሽ? አልካሽ እሺ ወጥቻለሽ። አሁን ጥያቄ ጠይቃችኋለሁ። ጥያቄውን የመለሰ ስራውን የሚቀጠር ይሆናል። ለምንድን ነው በጥያቄ የሚሆነው? መጀመሪያ እኮ ውጭ ላይ ተለጠፈው እኮ ምላስ አታብዛ። ስሚ የኔ ፍቅር፣ አንቺ የቻይና የህዝብ ቁጥር ስንት ነው? ሳት ጎበዝ። አንተ ስማቸውን ጥቀስ። ስማቸውን እንዴ 100 ብር አይዞን ያው ዶክተርዬ አመሰግናለሁ። እሺ ስንት ነው? 1000 የኔ ውድ እውነቴን ነው የምልሽ፣ እኔ ካንቺ ጋር ስሆን ዓለም ራሱ ትጠብብኛለች። አንተ ምን ያረክ ነው? ምን ናት? ንገረኝ። እንድላት ማናት? እሷኛ ጋር ነገር እንጂ አንቺ ራስሽ ማነሽ? ምንድነው እያደረክ ያለው? የሆነ ነገር ካልፈጠርኩኝ ችግር ውስጥ መግባቴ ነው። ፍጠር ጭንቅላቴ። አዎ በመጨረሻም ፍቅረኛዬንና አያቴን አገናኘዋቸው። እውነት ይቅርታ አድርጊልኝ። እንዴት ነሽ? ደህና ሰላም? ይቅርታ። እሺ ስለተዋወቅሽ ደስ ብሎኛል። ሌላ ቀን እንገናኛለን። እሺ እንገናኛለን። ቻው። ወመን አንተ ስለ ሴት ልጅ ብዙ ማወቅ ያለብህ ነገር አለ። በባለፈው ምን ያልስትል እምቢ ምናምን አልክ፣ አዋረድከኝ። ምን እንደምናደርግ እኮ ፈርቻለሁ። በቃ አሁን እኔ የምታረገውን እነግርሃለሁ። ሴት ልጅ የሚመታትንና የሚቆጣትን እንደምትወድሽ እንደመጣሽ ምናምን ትሰድባታለህ። በቃ ልስደባት? አዎ ስደባት። የሚሰድባቸውን ነው የሚወዱት። ትወደኛለች? አዎ ዘባለ ይወዱሃል። እና አሁን ትመጣለች። እሷ እንጠብቃት። እሺ ሰላም ነው? ኧረ መጣች። ምን አባሽ ነሽ? ኧረ እየሰደበኝ ተስጠላ ተቆጣት መስላል። ምን አባሽ ነሽ ነው? Oh no. ያቤላ ነውሜ እንዴት ነህ? ሰላም ነው? ባለቤቴን አላስተዋወኩም አይደል? ተዋውቃት። ሰላም ነው? እንዴት ነሽ? እስኪ ምከረው። ከተዋወቅን ጀምሮ የመነጽር አላውቅ ብሏል። እስኪ ምከረው። በቃ አይደለም፣ በቃ ከድሮም እኮ ነው። ሳያገኝሽ በፊት እኮ ነው ጭቅ የምትለው ባህሪ አለ። በቃ ቀይር ከተባልክ ነው የመስሏችሁ ነው አይደል? ለኔ እኮ ቁልጭ አድርጎ ነው የሚያሳየኝ። ምን ያሳያል? ይኸውልህ አዳዲስ እንደውም እንካስት የኔን ሞክር እስቲ። አዳዲስ መነጽር ሞክር እንጂ። አይ በለው ወይ ልጅ አወቀው ምን እባክህ፣ ሁለት ቺክ አንድ ላይ አስረግዞ አንደኛዋን አስወርጂ ብሎ ካስወረዳት በኋላ አንደኛዋ መንታ አልወለደችበት። ኧረ እባክህ ማዘር ያልኩት ዘመናዊ የቤት ሰራተኛ ይቻትና። አይ ማዘር፣ ያው ማዘርዬ አንዳንድ ቅድመ ሁኔታዎች አሉኝ ልንገሮት። ቀጥ ይኸውልዎት ዊክሊ እሁድ ዘመድ ጠይቃለሁ። ይሁን ግድ የለም ቤተሰብማ መጠየቅ ግድ ነው። እና ደግሞ ሁል ጊዜ ጧት ጂም ሄዳለሁ ለሼፔ። አረ ይሁን ሼፕሽን መጠበቅ ጥሩ ነው አይደለም እንዴ? ማታ ደግሞ ክላስ አለኝ። እራትሽ ደስ ሲል ሩጫ በዛብሽ እንጂ። እና ደግሞ ከጓደኞቼ ጋር ቅዳሜ ጌት ቱጌዘር ስላለኝ ደሞዝ በየሳምንቱ ፈልጋለሁ። ምንድን ነው? ወይ የኔ ልጅ ለምን በየቀኑ አናደርገው? የኔ ትኩ ና የኔ ልጅ ና። እኔ የምልህ የት ነው ቤቷ? ጊዜም የላት። መች እየሄድኩ ልስራ። ይቀልዳሉ እንዴ ማዘር? ኩክኔ መቀለድ ከወስ አንተ እኔ ሰራተኛ አምጣልኝ እንጂ ማደጎ አምጣልኝ አልኩህ እንዴ? ጋንጩ ነው አራሳን ካሁን የተሳደቡኝማ አቢዩዝ ነው የሚያደርጉኝ።
ተደውሎ ሊመጣው። እሺ ማናት ደግሞ? ምን አገባሽ? ማናት ትላለች? ረሙጂ አንቺ የመሰለ ፍንዱ ደግሞ ወደዚህ ሄጂ። እኔ ጋር ስኖር ይፎ ብለሽ ትኖሪያለሽ እንጂ ስልክሽን ብቻ ቶሎ ረመጣ እንዷል። ተነሽ እንሂድ። ያዥ ቦርሳሽ ተነሽ። ኖ ኖ ኖ ኖ ወይኔ ስልኬ። ልጅ ይሮጣል እንጂ አባቱን አይቀርም። ኧረ ያ ህፃን ልጅ እያፈጠጠ ነው። እንብላው እንዴ? ይበላ። ኖ ኖ ኖ ኖ ብሉ ቸንቸን እንደው ምን አለ። ኧረ እናቱ እና እያለች እኮ ነው። ምንድነው የምትጠብቅ? ቶሎ በል። ሰላም ነው ቆንጆ። ሰላም እንዴት ነሽ? አለሁ። ሰላም ነው አለሁ። አመሰግናለሁ። እኔ ደግሞ ቤቱ አንቺ ራሱ ደስ ያለሽ በጣም አመሰግናለሁ። ምን መሰለክ የሆነ ልጅ እኮ ቀጥሮ ምግብ እየበላሽ ጠብቂኝ ብሎ በአጋጣሚ ብር አልያዝኩም። አልያዝሽም? አንድ ከፍልልሽ ፈልገሽ ነው እንዴ? በደስታ ነው እንጂ እንዴ። ከፈልክልኝ ደግሞ ስልኬን ሰጠና እናውራለን። ኧረ እባክሽ እንዴ! በደስታ ደስ ብሎኝ ነው የምከፍለው። እሺ እኔም ደስ ስላወቅሽ ደስ ብሎኝ። እኔም ደስ ብሎኝ። እሺ እሺ አመሰግናለሁ። እንዴ ደግሞ ለመክፈል እንዴ እንደው ሂሳብ አልሰጠሽም እንዴ? ማለት ልጁ ከፈለሽ እንዴ ልጁማ የሁለታችን ሰጥቷለች ነው ያለው። ደግሞ ልጅሽ ዘርጊ ያየሽ ነበር። አራቀ ልጅ አልከፈለሽም እንዴ? ከፈለኝ ሰራልኝ ማለት ነው። እንግዲህ እንዳልኳችሁ ነው። ተረዳኝ። ሲሆን የሰጠው ላንተ ነው የመጀመሪያው። እሺ በቃ እሷ ጋር ጠጋ ስትል ስልክ ይደውላል። እንደዚህ ልስማት። አሁን አይደለም ጠጋ ስትል ስልክ ይደውላል። በኋላ ነው። ቆይ አሁን ተረጋጋ። ስለዚህ በቃ ስልክ ይደውልልሃል። ስልኩን አዘጋጅተሃል? ተዘጋጅተሃል። እሺ በቃ ተዘጋጁ። እሺ ሬዲ አክሽን። አሁን ደውልልህ። አይሰራም ስልኩ። ሊሰማን ነው እንዴ? እና አይሰራም። እሺ ከታርጉት የጎረቤት ልጅ ነው ለምን የሚያመጣው? ቆይ ከት አሰማም። ምንድነው እየነገርኩህ አይደል? አሰማትም። ስልክ ይደወላል። መሀል ላይ ማሽ ደወላችሁ? ተደውላል። አምጣ። ምን አይነቱ ኤርፕሌን ሞድ አድርገው ነው? ኧረ አድርገው ነው እንጂ ኧረ ይለኛል እንዴ? እንደዋወላለን። ቁጣል እንዳላገኘስ ቁጣ። እማ እናት ምንድነው? ምን ፈለክ? ወርዷል እና እየጠቡ አይደል? ያወርድ ነው እንዴ? ደስ ያለሽ በጣም አመሰግናለሁ። እኔም ፈሩቅ አይቼ ደስ ብላኝ ነው የመጣው። ደስ ይለኛል በጣም። ኖ ኖ ኖ ኖ ሰላም ነው እናት። ሂሳብ አንቺ ጋር ነው። ወደዳችሁ ምግቡን 3500 ብር አጠቃላይ ይኸውላችሁ። 3500 ብር አሁን የተጠቀመ አይኔ ተበላው። ዝም ማለት ነው። ለሰው ይሉም ሰጦሽ ታባቱ ሙት ተናገረ። በእናቴ ምዬ ደግሞ እንደማትተው ዝም ባትም ነው። ባለሱቅ ወይ አቤት። እስቲ አንድ አቦልና አንድ ኮካ ስጪኝ። እሺ እንካ ወንድም፣ በቃ ለኔ ሌላ ስጪኝ። እሺ እንካ። እኔ የምልሽ ሂሳቡ ስንት ነው? ሂሳብ እሱ ጋር ነው። ተቀበል እሱ። ባሌ መጣ። ደብል ሳንሰግበው አንተ አስመሳይ! እኔ ላይ እንደዚህ ታደርገው? ሄሎ የላ፣ ኧረ ጎረቤት እየተጋደሉ ነው፣ ድረስላቸው ቶሎ በል። ምን ሆነሽ ነው? ያምሻል ነው? ሄሎ ያው፣ ኧረ እባክህ ጎረቤት ሊገላት ነው፣ ቶሎ ድረስ ቶሎ። ኧረ እባክህ
ዋናው በጊዜ መድረሳችን ነው። ኧረ በእናትህ እንዴ ትራፊክ ሲጀመር ኧረ በእናንተ ምክንያት እንዴ 2500 ብር ልከሰስ እንዴ? ኧረ ወረዱ አንዳችሁ በእናታችሁ ነው ይሰልችቶኛል። እንጂ እኛ እንዳሳባለ አይከሰስም። መጣ እንዴ አንተ ምን እያረክ ነው? ያማል እንዴ? ያማል እንዴ? 1500 ብር ከምትከታ እሱን ቀውሬው በ100 ብር አናሳክመው። ቆም ያዘው በሽተኛ እኮ ይዘን ነው በእናትህ ተፈጠረ እኮ ነው። ሐኪም ቤት እየሄድን ነው። ሰሞኑን አይዞህ ፈጣሪ ማለት ወይኔ አንተ ጎድቷል መሰለኝ። ያለምን ተርፈመኝ ምን ነካን ያረኩት ሲጀምር 1500 ብር ከምትከሰስ እንዲነካ አርጌው 100 ብር ለሐኪም ቤት በከፈል አይሻልም? ዶክተርዬ አፏል እኔ የምልሽ አለባበሴን አይተሽ ነዋ ደህና ስለሆንኩ ሌባ መስዬ ስልክሽን የደበቅሽው? አይ ኧረ እኔ ሌባ አልመሰልከኝም። እኔ ግን ሌባ ነኝ። እኔ እኮ የድሮ ፍቅረኛ የነበረች ስለማውቃት ነው። በቃ ዝም ብላ አንተ እወድሻለሁ ካልካት ትሰጣለች። እርግጠኛ ነኝ። እንዴት ብዬሽ ነው ራስ ፈርቻት እኮ ምን ያስፈራ? ቆይ እሺ በቃ እንደዚህ እናድርግ። ይሄውንካ ይሄን ኤርፎን አድርገው እኔ በስልክ ደውዬ ምልህን ትላታለሽ። እሺ በቃ እኔ ማውራን ታወራታለህ። አንተ ያልከኝ እንደበላ። እሺ ቆይ ደግሞ እንካችን ነገር ያዘ። ምን ላድርጋት? ጥቅሙን እሷ ትነግራለች። እሺ ሂድ። አይዞህ። ሰላም ነው? እንዴት ነህ? እንዴት ነሽ? ደህና ነኝ። ደህና ነህ? ደህና ነኝ። እንዴት እንደምወድሽ እኮ በላት። እንዴት እንደምወድሽ እኮ በላት። ማን ነው እንደዚህ የሚልህ? ጓደኛዬ ነው። ጓደኛ ደግሞ ማን ነው? አንተ የድሮ ፍቅረኛ ነች ያልኩህ እንዴ? እኔ እንደሆንኩ እንዳትነግራት። ኧረ ጓደኛ ያልነግራትም ችግር የለም። ነባ እንደሆነ አታውቂማ። በቃ እናንተ ልጆች አሰሙኝ ማለት ነው። እኔ አልሰማም ማለት ነው። እናት እኮ ነኝ። ሲያሻችሁ አምሽታችሁ ትመጣላችሁ፣ ሲያሻችሁ በዛው ታድራላችሁ። ይሄ ቤት አይከበርም ወይ? አይከበርም ወይ? አላከበርም ማለት አሁን በቃ ዝም በል፣ መልስ አልፈልግም። አሁን ለማንኛውም አዲስ ሰራተኛ አምጥቻለሁ፣ ታላምዷታላችሁ። እሺ ነይ ግቢ። እኔና እኛ ምንድነው የምናላምዳት? አይ ቤቱን አሳዩት። እሺ በደንብ። ኧረ የእናንተ ብር ነው የወደቀው። ውይ ጫማ ተፈቷል። እኔ አስማለሁ። ምንድነው አንተ ሱሪና አታስተካክልም እንዴ? አራቸው እስቲ እንዴ በሰላም ነው ልጆቼ? ምን ነው ሰዓት እኮ ሄዷል። እንዴ ቤት ተቀመጣችሁ? እንዴት ተቀመጣችሁ? አረ ያየነውን ባጂሽ ቤት ለካ ደህና ነህ የኔ ልጅ? ምን ሆናችሁ ነው? ምን እንደናለ በጣም ደህና ነን። አዎ ቤት ለካ ጣዕሙ ሌላ ነው። እንዴት ደስ እንደሚል። ቶሎ መጣሽ ግን ወይ አያቴን ክፍለ ሀገር ሄደሽ አትጠይቂያትም? እኛ ቤቱን እንጠብቃለን። ወጣ በቃ ችግር የለውም። 15 ቀንም ምን አዎ ልጆቼን ቀየረችልኝ። ተባረኪ ተባረኪ። ወይ ተጠራችኝ እንዴት እኔ ጠራሽኝ። አንቺ ደፋር የኔን ብር ሳትመልሽ እየዞርሽ በየካፌው ትበያለሽ አይደል? ምንድን ነው ብር የማትመልሽ? ስለሌለሽ ነው እንደዚህ የምትበይው? ዝም በይ እባክሽ። አንቺን ከዚህ በኋላ አልታገስሽም። ይሄን ስልክ የምሰጥሽ ብሬን ስትመልሽልኝ ነው። እሺ ዝም በይ እባክሽ። ሳይመለከት ተረጋጋ። ምንድን ነው አንተ ልከገኛ አገባም? ሴት ልጅ እኮ ናት። ምንድን ነው ታንገላታ? ሴት ልጅ ብትሆንስ ምን ታውቃለህ ስላለው ነገር? ምንድን ነው ብሬን አበድሬ ስንት ቀን ሙሉ መለመን አለብኝ እንዴ? እኔ የራሴን ብር እና ብታበድረስ በስነ ስርዓት አትቀበል። ዝም በል እባክህ አንተ አታሽቃብጥ። ደግሞ ምንድን ነው ስንት ብር ነው ያለብሽ አንቺ? 1000 ብር ነው። 1000 ብር ነው ክፈልላት። ካዛ 1000 ብር ነው እንደዚህ? ምን አይነት ሰው ነህ? ለአንድ ሺህ ብር አንተ በስነ ስርዓት አትጠይቃትም እንዴ? እንካ ምን አይነት ሰው አንተ? ሰፈር ቴባ ዛሬ መጨረሻሽ ነበረ። ሴት ልጅ እኮ ናት። እህት የለም? የኔ ጌታ በጣም ነው የማመሰግነው። እሺ ከጉድ ይወጣ። በጣም ነው የማመሰግነው። ችግር የለም። ስልኬን እኮ ወስዶት ነበር። እሺ እንዴ አባት ስልኬን እኮ አልሰጠኝም። ረስተሃል? ስልኬን አልሰጠኝም እንዴ?
ለልጁ እኮ 1000 ብር ሰጠውልሽ እንዴ ማለት እንዴት ምን እናገኛለሽ? እንዴ 1000 ብር ስታመጪ ይሄን እሰጥሻለሁ፣ ስልክሽን እሰጥሻለሁ። ወረኛ 1000 ብር ሰጠውልሽ እኮ ለልጁ እንዴ 1000 ብር ስታመጪ ስልክሽን ትወስጃለሽ። እየቀለድክ ነው? ወይኔ